ትዳር ለሌላቸው ትዳርን፣ ልጅ ለሌላቸው ልጅን፣ ጤና ላጡ ጤናን፣ ስራ ለሌላቸው ስራን በምልጃቸው የሚያሰጡ በሱስና በኃጢአት የታሰረን ወጣቶችን ከእስራታችን የሚፈቱ ብዙ ድንቅ ተአምራትን በማድረግ በዘመናችን ስማቸው በዓለም ሁሉ የገነነ የገድልህን መጽሐፍ በቤቱ ያስቀመጠ የረከሱ መናፍስት አይቀርቡትም፣ ቸነፈርና የወባ በሽታም አያገኘውም፣ በነፍሱም መላእክተ ጽልመት አይነኩትም። ስምህን የጠራ መታሰቢያህን ያደረገ ዜና ገድልህን የጻፈ የተረጎመ ያነበበ የሰማ እስከ 10 ትውልድ ድረስ እምርልሃለሁ። መካን ቢሆን እኔ ልጅን እሰጠዋለሁ። መነኩሴ ቢሆንና የሥጋው ድንግልና በርስሃት ቢሰበር እኔ በሰማያት ክንፎችን አበቅልለታለሁ ብሎ ጌታችን ቃል የገባላቸው በመንዝና በይፋት ያሉ ክርስቲያኖች ቅዝቃዜ ሲበዛባቸው እንዲቀንስላቸው በስማቸው ውርጩን የሚገዝቱባቸው ከሀገራቸው ከኢየሩሳሌም ወደ ኢትዮጵያ መጥተው በብዙ ገዳማት የተጋደሉ በደመና ላይ ወጥተው ፀሐይና ጨረቃን በመያዝ ለ50 ዓመታት የጸለዩ በቆብ አባታቸው በአቡነ ተክለ ሃይማኖት ወንበር ተቀምጠው ለ1 ዓመት የደብረ ሊባኖስን ገዳም ያስተዳደሩ በዚህም ምክንያት እጨጌ ተብለው የተጠሩ ደጉ አባት ታላቁ ጻድቅ አቡነ እጨጌ ዮሐንስ ዛሬ የካቲት 28 ቀን የተጸነሱበት ዓመታዊ የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በአቡነ እጨጌ ዮሐንስ ጸሎት ይማረን ይቆየን።